ሰላም 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 ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ጨረቃ ፋሚሊዎች እንደ ጨረቃ የምትበሩ ኳክብቶች ይሆናችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ባላችሁበት ሰላማችሁ ብዝት ይበልልኝ እና ዛሬ በአንዳንድ ነገር ነው የመጣሁላችሁ። ዛሬ ትንሽ የተፈጠሩ ነገሮች አሉ። አንዳንድ ነገሮች ባለመመቸታቸው ጉዳይ የተፈጣጠሩ ነገሮች አሉ። እሱን እንደናስተካክል ነው ዛሬ የመጣ ነው። እና ትላንትና የነብሩክ ቪዲዮ ላይ እንዳያችሁት ብዙ ትላንት ለሃይሚ ፕራንክ የሚሆን ቪዲዮ በቀላታለሁ በሚል ቪዲዮ ሰርቶ ነበር። እሱ ቪዲዮ ላይ ደግሞ አንዳንድ የትንሽ ችግር የፈጠሩ የተፈጣጠሩ ነገሮች አሉ እና እሱን ለማስተካከል ነው ዛሬ የመጣ ነው። ሃይሚ ትላንትና ላይ ቪዲዮ ላይ ካያችሁት ብሩክ በቀልሻለሁ ብሎ ነው እሱ ቪዲዮ የሰራው ምናምን እሷ አብዶና ስለሰራችበት መጥፎኛ እሱን ስላስቀለለችው ነው ይሄን ቪዲዮ የሰራላት። ሲሰራላት ደግሞ ቪዲዮ እንዲ መጀመሪያ ስገባ ማይሆን ድንግጥ ብላ ነበር። ማይሆን ድንግጥግጥ ነው ያለችው። እሱን እንድታስተካክል ብሎ ነው እሱ ፕራንክ አርጎ ወደዚህ ቪዲዮ እንደዚህ ቪዲዮ የመጣላት እና ተሸክመው እሷ ወደ እንዲ አልጋው አዙራ ወደዛ ወንበር ላይ ልታስቀምጠው ጊዜ ሃይሚ ትንሽ አጋጠማት ነገር ተፈጥሯል። እንዲ ታስቀምጠው ትንሽ እሷ ተጎድታለች። ቪዲዮ ላይ ምናምን ከቪዲዮ በኋላ ነው እሷ ራሱ ስሜቱ የተሰማት። እዚህ እጇ ስብራት ትንሽ ነገር ተፈጥሯል እና ሁላችንም አዝነናል። እኔም በበኩል ያዘኛለሁ። እዚህ ማይሆንኛ እንዲ ከቪዲዮ በኋላ ነው እሷ ራሱ ያየችው ማለት እዚህ ጋር እንደዚህ እጇ ወለም ብሏት ቪዲዮ ከሰሩት በኋላ ምናምን ከቆዩ በኋላ ከስንት ጊዜ በኋላ አየችው ነው እጇ በጣም ነው ድንግጥግጥ ያለችው። ማይሆን ውስጥ ገብታ ከዛ እኛ እዚሁ ነበርን እዛ ቤርጎ ላይ ነበር ቪዲዮ የሰሩት አይተነዋል። ተሸክመን ወስደናት ምናምን መኪናው ታስገብተናት ወጌሻ ቤት ወስደናት ወጌሻ ቤት አሳሽተናት ምን ብላን ምናምን ነው ቆይተን አሁን በዚህ ቪዲዮ የመጣሁላችሁ እኔ። እነሱ በርግጥ እንደሱ አይነት ቪዲዮ አልሰሩላችሁም። እኔ አንድ መጀመሪያ ላሳውቃችሁ ብዬ ነው የመጣሁላችሁ። ሃይሚ ትንሽ አሁን እንደማገገም ብላለች። አሪፍ ላይ አለች። አሁን ምንም አትልም። ትንሽ ግን ቢሆንም ሰብራለች። ግን ብሩክ በዚህ ጋር እኔ የምነግርህ ነገር ምንድነው እንደዛ አይነት ቪዲዮ መስራት አልነበረብህም። ለሷ የሆነ በቃ ከሷ አለ ትንሽ ሻል ነገር የሚል ደስ የሚል ነገር አሪፍ ፕራንክ ነገር ብትሰራላት አሪፍ ነበር፣ ደስ ይለኝ ነበር እኔም በበኩሌ። እና ይሄን ቪዲዮ ከዚህ በኋላ በእንደዚህ አይነት ቪዲዮ እንዳትመጣ እኔ ከፈጣሪ ጋራ እነግርሃለሁ በግልጽ። አሁን እሷ ትንሽ ጉዳት ላይ እንደነገርኳችሁ ነው ጉዳት ላይ አጋጥሟታል። ጉዳቱን ደግሞ እንደምንም ብለን ነግሬያችኋለሁ። ወስደናት ምናምን ትንብላናል። አሁን ትንሽ እንደማገገም ብላለች። አሪፍ ላይ ነች። አሁን ምንም አትልም። እና አሁን ከሀገር ውስጥም ከሀገር ውጭም ያላችሁ መታችሁ ብትጠይቋት ደስ ይለኝ ነበር። አይመቻቻችሁም አውቃለሁ። እንደማይመቻቻችሁም እርግጠኛ ነኝ። እና እኔ የምላችሁ ነገር ምንድነው ብሩክ ለሃይሚ እንደዛ አይነት ቪዲዮ ሊሰራላት ያሰበው እሷ ስላስበቀለችው ነው ብያለሁ፣ ነግሬያችኋለሁ። እና የተጎዳችሁ ቦታ ማየት ከፈለጋችሁ ትንሽ ቃኘት ባረጋችሁ ደስ ይለኛል። ትንሽም ቪዲዮ ብታዩት እኔ መሄድ ብችል አንቺን አስቸግርሻለሁ። እሺ ተዋት። ወይኔ እጄ እግሬ ነሽ ያ ባንድ እግሬ እንዴ ወይኔ ገደለችኝ፣ ወይኔ ገደለችኝ። እና ቤተሰብ ቪዲዮን እንዳያችሁት ነው፣ አይታችሁታል። ቪዲዮ የዚህኔ ነው እሷ የተጎዳችው ስትጎዳም የቻለችው። ተሸክማው በምትሄድበት ሰዓት ነው ይህን አደጋ ያጋጠማት። እሷ ከእንትኑ ከአልጋው ጋር ትንሽ ጠርዙ እንደዚህ ስትወድቅ አልጋው ትንሽ እንዲ እጇን ነገር እንዲ ስለጎዳት ነው። እና አሁን እንደነገርኳችሁ ነው ቪዲዮን እንዳያችሁት ነው ቤተሰብ። እና እኔ የምላችሁ ምንድነው ከዚህ ያነሳ ብሩክ በእንደዚህ አይነት ቪዲዮ ባትመጣ ብዬ ተስፋ አደርጋለሁ። በእንደዚህ አይነትም ቪዲዮ ባትመጣ እኔ ደስ ይለኛል በበኩሌ። እና ቤተሰብ ፕራንኩ ምናምን በጣም ደስ ይል ነበር። ያሰበው ሐሳቡ ራሱ በጣም እኔ ደስ ብሎኛል፣ ተመችቶኝ ነበር መጀመሪያ ላይ ሳየው ቪዲዮ። ከዛ በኋላ ግን የተሰማ ስሜቶች
እኔ በጣም ነው ያሳዘነኝ። እኔ በበኩሌ በርግጥ እንደዚህ አይነት ፕራንክ ራሱ በጣም ነው አሪፍ ነው፣ ግን እኔ ደስ ያላለኝ ስለተጎዳች እሷ እንጂ ፕራንኩ ምናምን በጣም እንዲጭልል ነው ያረጋት ነው የምላችሁ ቤተሰብ። ማየን ውስጥ ነው ከተታት እንዴ በቃ ከሷ በላይ እሱ በጣም አስጨልሏታል የሰራው ቪዲዮ ማለት እንዲህ ተበርበር ብሎ እጁ ምናምን ታሽጉ ምናምን እግሩ ካያችሁት ማየን ውስጥ ነበር። በቃ እውነት ነበር ይመስለው። እሷ እንዲህ መጀመሪያ ላይ በቃ ድንግጥግጥ ምናምን ማየን ውስጥ በቃ ደንግጣ ጋር ፌንት ልትበላ ነበር። ማየን ውስጥ ነው የገባችው። ከዛ በኋላ ነገሮቹን ትንሽ በቃ ይሄ ትንሽ ነው እጅ ስብራትም ምናምንም ላይሆን ይችላል፣ ታሽቶም ሊስተካከል ይችላል ምናምን የሚስተካከል ነገር ነው በሚል ብላ ትንሽ ተረዳርታው ለራሷ አስረድተው በውስጧ ቃኝት ታረገችውና ከዛ ቪዲዮ ላይ እንዳያችሁት ምናምን እየተሸከማት ምናምን አልጋ ላይ እየጣላት ካያችሁት ቪዲዮ በጣም እንዲጨለል በቃ ማየን ውስጥ ነው ከተታት። እሷ በጣም ስላስጨለለች ነው ባይዘው ሀብ ነግሮት እንደዚህ ሃይሚ እንደዚህ ሆናለች ማየን ቦታ እንደዚህ ወድቃ የሰፈር ሰው ምናምን እያያት ነው ስላለ እንዲህ እብዶና ምናምን ስላየ እሱም ለዛ ነው እንደዚህ አይነት ቪዲዮ የመጣላት እንደዛ ጨለል ስላረገችው እሱም ማየን ስለከተተችው ምናምን እንደዚህ ጨለል ሊያረጋትም የቻለው እና በእንደዚህ አይነት ቪዲዮ ስለመጣ ነው ብሩክ በጣም ነው ደስ የሚለኝ። አሪፍ ነው፣ ቀጥልበት፣ ያዝናናል ቪዲዮ። ሁላችንም ሐሳብ አስተያየታችን ኮሜንት ላይ ያሳውቀናል እና ጨለል የሚያደርግ ቪዲዮ ነው፣ ደስ ይላል ምናምን አሪፍ ነው፣ በዚሁ ቀጥልበት። ትንሽ አሁን ግን እኔ ያዘንኩበት ነገር እንደነገርኳችሁ ነው። አሁን ትንሽ እንደማገገም ብላለች፣ አሪፍ ላይ ነች፣ ምንም አትልም፣ ችግር የለም። እሱ አሁን ከጊዜ በኋላ ከፈጣሪ ፍቃድ በጸበልም በምንም ትድናለች። ትንሽ ነገር ነው፣ የሚያሳስብም እንደዚህ የሚያጨናንቅም ጉዳይ አይደለም፣ አሪፍ ነው እና አሁን በርግጥ ብሩክ ያኔ እንደዚህ ቪዲዮ ሊሰራላት ያሰበው እሱ ራሱ በቃ ለሃይሚ የሚሆን ፕራንክ ይሄ ነው ብሎ ነው እሱ እንደዛ ሊመጣላት የቻለው ማለት ነው። በርግጥ አሁን እሱ እንደዛ አይነት ፕራንክ ስላመጣላት እሷ ራሱ በጣም ተገርማለች። ካሜራው ራሱ ደብቆ ምናምን እየነገራት ነበር ከቪዲዮ መጨረሻ ላይ ያው ከካሜራ ጋር ምናምን ሆነን ቤኪ ራሱ እኔ ግርምን ያለኝ በእነሱ መሀል ገብቶ ራሱ እሱም ሲያሸክማት ለብሩክ ላይ ሲያሸክማት የሆነ በቃ እሷን ገደላት። ግን እሱ ይሄን ብሩክ ራሱ እኔ ያፈርኩበት ነገር ምን እንደሆነ ታውቃላችሁ ቤተሰብ? ይሄንም ያክል ልጅ ለዚች አንድ ፍሬ ልጅ እንዴት እሷ ላይ ተሰቅሎ እሱ ራሱ ለመሄድ እንዴት ያስባል? እሱ ራሱ አለመሰበሩ እሷ ራሱ አለመጣሏ እኔ በጣም ነው የገረመኝ። ታምር ነው የሆነብኝ ነው ብላችሁ ቤተሰብ እንዴት እሱ እኔ ብቻ ግን ገርሞኛል። ቪዲዮ ሳየው በጣም ነው የገረመኝ። እንዴት እሷ አሁን እሱ የሚያክል ልጅ እንዴት እሷ ላይ ወጥቶ እንዴት ይሄዳል? እሷ ምን ተሽከርካሪ አይደለች ምን አይደለች? ይሄን የሚያክል ልጅ ወጥቶባት አስቡት እንዴት እንደምትጎዳ። እንደውን ትንሽ ነው እጇ፣ ምንም አልተጎዳችም ማለት ይቻላል። በስሱ ነው የተጎዳችው። አሪፍ ነው ብቻ ግን እንደዚህ ባትሰቀልባት ምናምን ይሄ ነገር ሊፈጠርም አይችልም አይፈጠርምም። እንደዚህ እሷ ማትጎዳም ይሄን ያህልም እንዲህ ማትጨናነቅምም እጇም አይሰበርም ነበር እና አሪፍ ነበር። ብቻ ግን ያጠፋው እሱ ጋር እሱ ፓርት ብቻ ነው። እንደዚህ አይነት ፓርቶች ሌላ ቪዲዮ በቀጣይ ስትሰራ ምናምን እንደዚህ ፕራንክ በምታረጋ ጊዜ እንደዚህ አይነት ቪዲዮ ባሰራላት እንደዚህ ተሸከሚ ምናምን ባሰራላት ደስ ይለኛል እኔ። ለምን እሷ አትችልም? አንደኛ ነገር እሷ በዛ ቁመቷ አንተን ተሸከማ ሄደች ማለት እኮ አስቡት ቤተሰብ እንዴት እንደምትሆን። እንዴ ፊት ለፊት እንዲህ ልትደፋ ነበር። የሆነ ሰዓት እንቅፋት ነገር መጥቷል እዛ ክላስ ውስጥ ማንኛ እንዲህ ያልጋ ጠርዝ መጥቷቸው ነበር። ከዛ በኋላ ከፈጣሪ አስርፏቸው ክብድ ስትለው በቃ እንደዚህ ወንበሩ ላይ ለማስቀመጥ ነበር አሳዋሷ እየሄደች ነበር። ድክም ሲላት በቃ እንዲህ አልጋው ላይ እንዲህ ገረም እንደማረገባ ወይኔ ሰበረችኝ ምናምን ብሎ እያወቀ ነበር ብሩክ ራሱ ማንኛ ማለት አውቆ ከስንት ጊዜ በኋላ ነው አብሰልስሎ እንደዚህ ምናምን ያረጋት። ፕራንኩ አሪፍ ነው፣ ደስ ይላል በጣም እኔ የተመቸኝ። በቀጣይ በእንደዚህ አይነት ፕራንክ አሪፍ ፕራንኮች ይዛችሁ እንደምመጡ ከፈጣሪ ጋር ተስፋ አደርጋለሁ። እንደምመጡ አልጠራጠርም እና እኔ በበኩሌ ተመችቶኛል። ፕራንኩ በጣም ነው ደስ የሚለው። የሁለታችሁም የሃይሚም ላንተ ፕራንክ ያረጋች ደስ ይላል፣ አንተም ለሱ ያረካት በጣም ነው ደስ ይለው። ተመችቶኛል ምናምን ደስ ብሎኛል። አሪፍ ነው ብቻ ግን እንደዚህ አይነት ነገር መሰራቱ በጣም ነው። ቤተሰብ ራሱ አስተያየታቸው ኮሜንት ላይ ምናምን እየገለጹ ነበር። በጣም ነው ደስ የሚለው።
ሁሉም ሰው በቃ በጣም ተደስቷል፣ ደስተኛ ሆኗል። ማታ በጣም ጭልል ነው እነሱ ቤተሰብ ራሱ ጭልል ነው ያረካችሁ። በጣም ደስ ነው ያላችሁ። በቃ እንደዚህ አይነት ቪዲዮ ይሰራልና ብለው እነሱ አላሰቡም ነበር ቪዲዮ ላይ ማለት እና እኔ በበኩሌ በጣም ተመችቶኛል፣ እነሱም ተመችቷቸዋል። ብሩክ በዚህ አጋጣሚ በቃ በጣም ደስ ብሎኛል። ከዚህ በኋላ በእንደዚህ አይነት አሪፍ ፕራንክ እንድመጣለን እንፈልጋለን። እኛ በሀሳባችን እንደዛ ነው እና ቤተሰብ ይሄን ቤት አዲስ የሆናችሁ ምናምን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድቆዩ ይፈልጋለሁ። ቤተሰብ ሰብስክራይብ ደግሞ እየተደረገ አይደለም። አካውንታችን እንደነገርኳችሁ ሰብስክራይብ አድርጉት ምናምን ሼር ለጓደኞቻችሁ ምናምን አድርጉት። ይሄን ቪዲዮ በጥሞናና በስተክል ተከታተሉት። ሼርም እያደረጋችሁ ቆዩኝ። አመሰግናለሁ ቤተሰብ እና ከዚህ በላይ ምንም ልላችሁ አልፈልግም። ፕራንኩ በጣም ስላደከመኝ ከምቀር ብዬ ነው ዛሬ የመጣሁት። ቤተሰቦቼ አመሰግናለሁ።